በቃ ይበቃናል ተውን እባካችሁ ማየት አቅቶናል እሱ ይመልከታችሁ እኛ ዝም ብለናል ልቦና ይስጣችሁ ከህፃን እስከ አዋቂ ሁሉን ጨፍጭፋችሁ አቤት አጨካከን ምን አስደሰታችሁ ሰው ከነ ህይወቱ በሳት አቃጥላችሁ ገላችሁ ሬሳውን በመጎተታችሁ በልጇ ሬሳ ላይ እናት አስቀምጣችሁ እረ ይበቃናል ተውን እባካችሁ አልበቃ ቢላችሁ ስላልጠገባችሁ እርጉዝ እንዳትወልድ ልጇን አወጣችሁ ህፃኑ ሲወለድ ክርስቲያን ይሆናል አድጎም ቄስ ይሆናል ህይወትን ይሰብካል የሚወለደው ልጅ ወይ ንጉስ ይሆናል ለአባባሉማ እርጉዝ ይከበራል በሰሜኑ ክፍል በትግራይ በጎንደር በወሎ በሸዋ በጎጃም ባህር ዳር አሮጊት አዛውንቱን ህፃናቱ ሳይቀር በማሳደድ መግደል እንዲሁም በመድፈር ከዘር አማራውን ከእምነት ኦርቶዶክስ እንደ ውሻ አባልቶ እኛን ለማስጨረስ አንዴ በራብ ሰበብ ከቀይዋ አፈናቅሎ አንዴም በጦርነት እንዲህ አሰናክሎ በወለጋ ሻምቡ ግንቢ ዶምቢዶሎ ሽናሻ ከምባታ አዲያ ሲዳሞ አፋር ሀረርጌ በጎፋ ኦሞ ጎጂ ወላይታ ወልቅጤና ዋሳ ጋምቤላ መተከል ጉሙዝ በአሶሳ መላው ኢትዮጵያዊ ሀገሬ ነው ያለው በኢትዮጵያነቱ የማይደራደረው እንደ ጁሾቹ ተበትኖ ያለው ከሁሉ ተደባልቆ መኖር የለመደው እንዬ ኦርቶዶክስ ክርስቲያኑ እኮ ነው በዘር በሃይማኖት ልዩነት ያልገባው ከዚያም ከፍ ሲል ምስኪኑ አማራ ነው በአንድ ጥላ ስር ተጠልለን አድረን አንድ ትሪ ላይ ተሰብስበን በልተን አንድ ላይ ተምረን አንድ ላይ ተጫውተን እንዲህ መጨካከን ማን ነው ያስተማረን ወገብህን ታጠቅ በቃ ይበቃናል የመጣው ቢመጣ ብዙ ታግሰናል አሉ አንዳንድ ውሾች ሰው የሚናከሱ ጥግ ጥጉን ይዘው ሌሊት የሚነሱ እንደ አርሲዋ ምድር ጨለማል ያለብሱ አንቺ የአርሲዋ ልጅ የሻርካ ወረዳ እንዴት ተቀበልሽው የመጣውን ዕዳ ቦርቀሽ ሳጠግቢ እንደ ጓደኞችሽ ክብር ልታገኚ ለመስዋዕት በቃሽ እናንተ ስትወልዱ እኛ ስንገደል ጌታችን እግዚአብሔር በተናገረው ቃል ሁሉም ይፈጸማል አንዳችም ሳይጎድል ምናልባት ደስ ብሎህ ለጊዜው ብትዘል ያንቺ መጨረሻዋ ደውል ስትደወል ሁሉም ይነሳና ፍርዱን ይቀበላል ምን ሰራሁኝ ብሎ በፊቱ ይቆማል ምን ስራ አለውና ምኑን ይገልጠዋል በተዘጋጀለት ገሃነም ይገባል የጨለማ ልጅ ነው ወደ ጥልቁ ይወርዳል ሼር ሰብስክራይብ አድርጉ ድምጻችንን እንግዲህ በመንችለው አቅም እናሰማ ባለን ነገር ተጠቅመን ድምጻችንን እናሰማ ማለት ነው ባይ ባይ ሰላም ነው